እሺ እንደ መፍትሄ ነበር የጠየቁሽ ስለዚህ እንደ መፍትሄ እኔ እንጃ የነሱን አላቅም እንደኔ ግን እነሱ እንደ ልጅ ከተቀበሏት እሺ እንደ ልጅ ከተቀበሏት አንቺ እንደ እህት ተቀበያለሽ እኔ እንደ እህት ለመቀበል ቢከብደኝም ግን ስጋህን ቆርጣ አጥልም ኦኬ አመሰግናለሁ ቆይ መለሳለሁ ማርቴ 8 አመት ነው የሰራሽው አዎ $700 አዎ በ7 ነው ያባዛሽው ኪም በ8 አመት እሺ ቆይ በ8 አመት አብዝተሽው ሁሉንም ነው የላክሽው ምንም ስልክ ሌላ ነገር አትጠቀሚም ነበር እኔ እምጠቀ ተክሊ ቆይ እምጠይቅሽ ብቻ ነው የምትመልሽልኝ ለምን 8 አመቱ ቆይ ማብራሪያ አይደለም $700 ጥያቄው ቆይ 8 አመት ሙሉ $700 ነበር ደሞዝሽ በጣም ጥሩ 1.5 ሚሊዮን ብር በንግድ ባንክ በሌሎች ባንክ ደግሞ ሌላም እንደዚሁ ብር የ8 አመቱ ማለት ነው ሲደመር ስንት ይሆናል ጠቅላላ እኔ ስንት እንደሚሆን አላቅም ማለት ለማባዛትም ይከብደኛል ስንት እንደሚሆን ግን እዛ ጋር አሁን ደሞዝሽ ብቻ ነው ወይ ወደዚህ የሚላከው ለሚለው ማለት ነው ያቺ ደሞዝ ቤቱ ስለተጀመረ ማለት ነው ያቺ ደሞዝ እንዳትጎል እማይሆን ህይወት ውስጥ ሁሉ ገብቼ ማለት ነው ምን ማለት ነው እሱ እማይሆን ህይወት ውስጥ ምን ማለት ነው ውጪ ላይ ማለት ነው ጠፍተህ ስትሰራ ቤት ኪራይ አለ ስልክ አለ መብላት አለ መጠጣት አለ መልበስ አለ ልብስስ እንደው ፓርት ታይም ከምሰራባቸው ሰዎች እያመጣው ለብስ ነበር ለዛቺ ቤት ኪራይ ስል ግን እማይሆን ላይፍ ውስጥ ገብቼ ከሱዳኒ ጋር ያን ያክል አመት ከሆነ ሱዳኒ ጋር ነበር አብሬ ስኖር የነበረው እዛ ማለት ነው አብሮ መኖር ምን የማይሆን ላይፍ ማለት በቃ እንደ ባልና ሚስት ሆነን ቤት ኪራይ እንዲከፍልልኝ ያቺ ብር እንዳትጎልብኝ ማለት ቤቱ ስለተጀመረ ለምን እኔ ጠፍቼ ስለምሰራ ብያዝ ብመጣ ቤቱ ሳያልቅ ነው የምመጣው ገባክ እማይሆን ላይፍ ውስጥ እማልፈልገው ህይወት ውስጥ ሙሉ ህይወቴ አሁን ዛሬ እንደዚህ ለሚሉት ነገር ማለት ነው አንዱም ላይ ነው የለውበትም ገባ እንዲህ ስለተናገረች እንዲህ እንበለው ያካባቢ ሰው እኮ ፈርዷል እኮ ኮሜንት ላይ ሁሉ ፈርዷል እኮ የሚያቅ ሰው ተናግሯል አይደል እንዴ ይሄ አይካድም ግንስ እውነታውን ነገር እኔ አሁን ያምነኛል ብዬ አይደለም እዚህ ፊት ለፊቱ የተቀመጥኩትኝ ቅድም የጠቀሽልን ቁጥሮች አሉ አዎ እንግዲህ 8 አመት ሙሉ ምንም ሳትበይ ሳትጠጪ አንድ ብር ሳትቀንሽ ሁሉንም ላክሽ ከተባለ ጠቅላላ የሚመጣው 1,344,000 ብር ነው የሚመጣው 1,344,000 በጣም ጥሩ አንቺ ደግሞ ለአባትሽ አስገባሁት ያልሽው የአንዱ ባንክ ብቻ 1.5 ነው ስለዚህ በ8 አመት ሙሉ የሰራሽውን እንኳን አንዱ አያሟላ እንግዲህ ሌሎች የግል ቆይ የግሎቹን አልጨመርንም የንግድ ባንክ ብቻ ነው የንግድ ባንክ ብቻ የወጣው 1.5 ነው በ8 አመት ሙሉ የሰራሽው ደግሞ አንቺ እንደው ለምንም አልቀነሽም ብለን የ8 አመቱን በጊዜው በነበረው ምንዛሪ 1.3 ሚሊዮን ብር ነው የመጣው ስለዚህ ሰራሁት ላኩት ያልሽውና እነሱ የተቀበሉት ቁጥር አልተመጣጠንም የሰራሽው በጣም ያንሳል ከዛ በፊት እኮ ነው ሰርቻለሁ ተክሊ በ1999 እስከ 2003 እኮ አልደመርንም ከ19 እስከ 99 ከ1999 እስከ 2003 ያለውን እኮ አልደመርንም እሺ የ8 አመቱን ነው ከ2003 እስከ 2010 የ4 አመቱን ደግሞ እንደምራውሽ ስንት ይሆናል እኔ እንግዲህ በዛን ሰዓት ይሄ ሁለት ስራ እየሰራሽ 700 ታገኝ ነበር ያኔ አንድ ስራ ነበር ስንት ነው ደሞዝሽ $150 በ4 አመት አንድ የሚችልኝ ኪም ያኔ ምንዛሬ ስንት ብር ነበር 13 ብር ምናምን ነበር አይ ጨምሯል ትንሽ በዛን ሰዓት 13 ብር ቆነ ወደ 93000 ጨምሯል እሺ ስንት እናርገው ይሄ የዚህኛውን 20 አርገናል ያ ደግሞ በጣም እንደውም 8 ብር ነው እኔ ያስታውሳለሁ እስከ 2003 8 ብር ነው እንደውም ኪም በ2003 4 ነው አንዴ ከፍ ያለው እንጂ 57000 የጠቅላላ የ12 አመቱን ስንደምረው 1 ሚሊዮን አሁን መጨረሻ አካባቢ ላይ በጣም ምንዛሬ ጨምሯል መጨረሻ አካባቢ ላይ ጨምሯል የኛ ስራ ነው አንቺ ለምን ታርጎመጉም ያለሽ እሺ ለማንኛውም የፈለገ ይጨምር በጊዜው ነው የሰራ ነው እንደውም በአብሬጅ ገምተን እዚህ ድረስ ይሄዳል ብለን ያም ሆኖ ሰጣኋቸው ላልሽው 1.5 12 አመት የሰራሽው አልሞላም ነው ኦኬ
እንደገና የግሎቹን ምናምን ስንጨምር ጠቅላላ ቤቱን የሰራ ያወጣሁት ያልሽው ብር በሙሉ በጣም ብዙ ነው። ወደ 2-4 ሚሊዮን ሊመጣ ያ ብር